የምትችይው ነገር ካለ ተረጋጊ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ፣ ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስነት አይደለም። በእናታችሁ በቃ ልቀቁኝ። ኧረ ሄርሚ እንዴ ምን ሆነሻል? እሺ የሚሆንበት ነገር የለም። ሄርሜላ ትሰሚኛለሽ? ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን እኮ ሌላ ነገር ውስጥ ነው የምትከቺው። ገባሽ? አንቺ እዛ ጋር ሄደሽ እነ ሩታ ምንም የሚቀመጡበት ምክንያት የለም። ያሳዳምጠኝ። ይኸውልህ እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ ብሎኛል። ያኔ እንኳን ሲሄድ ማለት ነው። ገባህ አይደል? አንቺ ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለትም። በጣም ነው የሚደብረኝ። እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር አስፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊው እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው የማትረጂን? ያስልቀቀኝ። የት ነው? ወዴት ነው? ምንድን ነው የወዱ ሻንጣ ይዘሽ ወዴት ልትሄጂ? ያው አብርሃም ያለበት ሁኔታ ታውቃላችሁ አይደል? እሺ እናውቃለን። አብርሃም ጋር ልሄድ ነው አብራችሁ ነው እንዴ? ሄርሚ ደግሞ የማይሆን ነገር አሁን በዚህ ሰዓት አንቺ ይህን ነገር ማሰብ ሳይሆን ያለበት ሁኔታ ታውቂያለሽ አይደል? ያብረን ነው መሄድ ያለብን እኮ አብረሽ ብትሄጂም እኮ በዚህ ሰዓት አይደለም እንዴ? ዝም ብለሽ የምትወጪው? ኧረ በይ ይኸውልህ ሚኪያስ አሁን ቆይ አንዴ አንዴ ተይው። እንደዚህ በቶሎ የምትወስኚው አይነት ውሳኔ አይደለም። አንደኛ አብርሃም እህቶቹ ጋር ነው አይደል ያለው? አንቺ እኮ መሄድ አይጠበቅብሽም። ይኸውልህ በመጀመሪያ ደረጃ ሚኪ አብርሃም ትናንትና ሩታ አስታውራ ሰምቻታለሁ። አብሬው ሄዳለሁ እያለች ነበር። እናንተ ራሳችሁ እንዴት ነው እዚህ የምትሉት? እኔ ሄዳለሁ፣ እዚህ ጋር ሁሉ ነገር አዘጋጅቻለሁ። ከዛ ባለፈ ስራዬ ነው፣ እዛ እሰራለሁ። ገባችሁ አይደል? አሁን ልትመልሱኝ ነው እናንተ የመጣችሁት ወይስ? ይኸውልሽ ሄርሜላ መጀመሪያ ተረጋግተሽ ማሰብ እንዳለብሽ ልንገርሽ። ስሚኝ፣ ተረጋግተሽ ማሰብ እንዳለብሽ መጀመሪያ ልንገርሽ። ሲቀጥል ደግሞ አብርሃም ከእህቶቹ ጋር የሆነው ምክንያት ቀጥታ ጋሼ ጋር ሊሄድ ነው አይደል? እዛ ደግሞ ሄደሽ አንቺ ምንም ልትፈጥሪ እንደማት በጣም አሳዛኝ ነገር እንግዲህ አመለ ወርቅ ወደ ቡታጅራ መሄድ አለብኝ ብላ ሻንጣዋን ይዛ እንግዲህ ስትሄድ ደርሰውባታል። መሄድ የለብሽም እያሏት ነው እንግዲህ አመለ ወርቅዬ ማይክል ጃክሰን ታሟል እኮ ስለዚህ ከጎኑ ሰው ያስፈልገዋል አለች። የኔ ሀሳቢ አይ እንደፈራሁት ቤተሰብዬ እንደፈራሁት እንግዲህ ጋሽዬ ጋር ግቡና እንግዲህ ጦርነት ፍጠሩ። ሌላ ምንም በቃ ጋሽዬ የዛን ጊዜ ምርጫቸውን ያሳውቃሉ። ስለዚህ ወይኔ ሄርሚዬ እንደዚህ አምሮብሽ የኔ ልዕልት፣ ወይኔ ደግሞ መነጽሩ አይ እንደው ጧት ማታ የምትለብሻቸው ልብሶች ግን እኮ ብራንድ ናቸው። መልኳንም ልብሷንም ላድንቅ ብዬ ነው። ግን ሄርሚዬ ቀስ በይ ተረጋጊ የኔ ቆንጆ። አይ ይሄ እኮ እኔ እንጃ ፍቅር ማለት ከባድ እኮ ነው። እንዴት ከአብርሃም ተለይታ መኖር አትችልም? ሲጀመር ሄርሜላዬ አሁን ያቺ እልቢስ መንገድ ላይ እንዳታገኝሽ፣ መቼ ማናት አትበሉኝ፣ እንዳታገኝሽ እልቢሷ። ተዋት እስኪ ትሂድና በቃ ያበጠ ፈንዳ። እንኳን ሀገር ውስጥ አይደለም ፍቅር ከወንዝ ወደ ማዶ ሲኬድ የለ እንዴ? ይኬድ የለ ትልቅ መስዋዕት ከፍሎ። አትፍረዱባት በሄርሜላ። እኔ እውነት አንጀቴን በላች። በቃ እስኪ ተዋት ሚኪዬ፣ እስኪ ተረዳት፣ አታስቀራት። ይህንን የመሰለ ሻንጤዛ ይኸውም ልታስቀራት ተው። በቃ ቡታጅራ ምድርን ሄዳ በቃ ትንጎማ ለልበት። ጋሽዬም እርግጠኛ ነኝ ከመቀመጫቸው ብድግ ብለው የኔ መቤት ትገቢዋለሽ የሚሏት ያድርጋት። በቃ ሌላ ምንም አለን ቤተሰብዬ። በጣም ከባድ ነው። በጣም አይ ምክንያቱም አብርሃም ለብቻው ሆኖ ሚድን አይመስለኝም። ሄርሜላን አይኗን እያየ አይንም ገበያ ነው ይድናል ብዬ ነው የማስበው። ስለዚህ ሄርሜላ ብትሄድ መፍትሄ ያለው ነው የምለው ቤተሰብ። እናንተስ ምን አላችሁ? እናንተስ